እናንተ እንኳን በሰላም መጣችሁ። የዛሬ ኤፒሶዳችን ላይ ደግሞ እንግዳችን እስቲ ራሷን ታስተዋውቅ። ማነች? ምንድነች? ከየት ነች? ወዴት ነች? ምንድነች? ደስ ይላል። ኤልሳ እባላለሁ ጋይስ። ለምታውቁኝ ለማታውቁኝም ኤልሳ እባላለሁ። ጋይስ ያስፈራል። ኤልሳ ትባላለች የዛሬዋ እንግዳችን። ኤልሳና እኔ ደግሞ ከዝንዝ ነን። ኦኬ የኔ አባትና የእሷ እናት እህትና ወንድም ናቸው ጋይስ። ስለዚህ አሁን አንዳንድ ጥያቄ እንጠይቃታለን። እስቲ ሞር እሷን እንድናቃት በደንብ ፍትፍት አድርገን ቲክቶክ ላይ ልታውቋት ትችላላችሁ፣ ኢንስታግራም ላይ፣ ዩቱብ ላይ ግን በደንብ የማታውቁትን ጉድ ዛሬ እዚህ ፖድካስት ላይ አስለፈልፋታለሁ። ስለዚህ የመጀመሪያ ጥያቄያችን የሚሆነውን ስላንቺ በደንብ ለማወቅ እስቲ የሆነ የማናውቀው ስላንቺ ሶሻል ሚዲያ ላይ የማናውቀው ነገር እስቲ እዚህ ፖድካስት ላይ ብቻ የምትነግሪኝ ነገር ንገሪኝ። አንድ ነገር የፈለግሽውን። ኤልሳ እባላለሁ። I don't know. Something we don't know about you. So guys, እኔ በጣም ፌሙ ታውቃለች። ሰው ካወቁ በጣም ከቀረብኩኝ እንትን ላይ ፍሪ ነኝ የሚሆነው እና ዊርድ ሳይድ አለኝ እና አይ ቲንክ እሱ መሰለኝ ትንሽ ታውቃለች። በጣም ዊርድ ነኝ እና አንዳንዴ እንደውም ይደነግጣሉ። የሆነ ችግርም አለባት። የሆነ ሰዓት ደግሞ አላት። sometimes የሆነ ሰዓት ላይ ቦግ ይልባታል። something እንደ ሰው አትሉት ቤተሰብ ጋር በጣም ዊርድ ነች። to be honest እንደዚህ እንደምታሳተው ዊርድ ነች። ኦኬ እስከሚቀርባችሁ ድረስ ነው። ግን ትንሽ ደግሞ ከቀረብኩኝ ትንሽ ታይም ወስድብኝም ደግሞ ዊርድ ለመሆን። she's very very weird. okay አሁን ደግሞ አንድ ነገር ሰው ስላንቺ አሱም የሚያደርግ ኤልሳ እንደዚህ ነች ግን it's completely wrong. ሶያይንና ጆጅመንትል ነው የሚያደርገኝ። አይተሽ አንድ ሰው ለብስ ውጭ በጣም ሲሪየስ ነች ታስፈራለች ነገር ይሉኛል። ግን ፊቴ ነው ሲያውቁኝ ሞር የቀረቡ ሲመጡ በጣም ጥሩ እንደሆንኩኝ ምናምን ነገር አድርገው ያስባሉ። ግን እንደዛ ነኝ ድሮ ጉረኛ መስላቸው ነበር because I was shy. Because shy ስለሆንኩ I never used to say hi. I don't talk. So it's ጉረኛ ሰላም ማተል ይሉኛል. But it's not because ጉረኛ ሰላም ሳይሆን shy ስለሆንኩ ነው። እሷን ደግሞ ብዙ ሰው serious ትመስላቸዋለች. But she's the least serious person in the family, guys. So ይህን እንድታውቁልን። So አሁን ደግሞ ማለት ነው let's drink our ቡና. What do you think? ቡና ባተር ተብሎ ቡና ሳንጠጣ አይሆንም። So እሷ ደግሞ አንዳንድ ወሬ ታወራቸዋለች። በጣም ዳክሽ ካላስቸገርኩሽ ጨመራጊበት ቡና ጋር በጣም ደስ አይልም። ካለ ቡና ቁርስ ቡና ደስ አይልም። ዩኖሚ ሀብታማ ቡና ቁርስ ፌቨንት ዚሻንዶም ሶሪ ፌቮ ቴንክ ዩ ዩኒቨርሲቲ ገብተሽ ዩኒቨርሲቲ ጋር ሴዳ ሲኒ ጀበና ይዛይዳለች። ሲኒና ጀበና ዩኒቨርሲቲ ውስጥ ይዛይዳለች። እኔ ቡና በጣም ነው የምወደው። ማፍላት No, I don't think so because እንትኑ ይጮሃል ዩኒቨርሲቲ አኮሞዴሽን እና ጓደኞቼ ሲመጡ አፈላላቸው ነበረ። ጀበና ነበረኝ፣ ቡና ነበረኝ፣ ሲኒ ነበረኝ። እጣን የለኝም ግን እጣን ካለ እጣን ቡና አልወድም፣ ካለ ቡና ቁርስ ቡና አልወድም። ቆንጆ ቡና ዛሬ ራሱ ቡና ቁርስ የሌለው ኬክ የሌለው ጾም ስለሆነ ነው። ጋይስ ቡና ከፈላ ቡና ቁርስ ኬክ ካሌላ ስፔሻሊ ኬክ ካሌላ ቡና ጠጣ ሄዳ ሮጣ ሄዳ ሱቅ ትገዛለች። ኬክ ስላችሁ የሆነ ትልቅ ምናምን ስለዚህ የቡና ቁርስ ኬክ ቆሎ ምናምን እኮ አይደለም because የኬኩ ጣም ስዊትነቱና የቡናው ቢተር መሆኑ አብሮ ደስ ይላል። I like it. እና እጣን very important አበሻ ቤት ሄዳ ቡና ካልጠጣች ደስ አይላት። restaurant no ቤት ራሱ ሰው እንግዳ ማስተራሽ ምሳ ተበልቶ every time ምሳ ከተበላ ቡና even ከጓደኞቻችን ጋር ወተን or ልንበላ ሬስቶራንት ወተን afterwards ካፌ መሄድ አለብን ቡና ለመጠጣት። ሰው ዲዘርት ለመብላት ይሄዳል፣ እኛ ቡና ለመጠጣት ነው የምንሄድ። ኦኬ አሁን ስለ ልጅነታችን እንዴት ያደግነው ተቀንጥጠን በስማ እኔ ልጅነቴን እንዴት አርጌ ምጥጣርጌ ቀረስኩ። ሰው በጣም ብዙ ትውስታዎች አሉ ልጅ ሆኜ ማለት ነው። በጣም በቃ ፉኒ በቃ እና በቃ አንዳንዴ ነው በር ተዘግቶ እባካችሁ ጂቢ ቤላኛል አስገቡኝ በሩን አንኳኩቼ ነው የምገባው ማለት ነው። እና እቺ ልጅ ሁለት ሶስት ድገሙኝ አቦል እና በረካ ሁሉንም ጠጥታ ነው። አንቺ ሶስተኛ ካለ ነው
ይወጣል። እዚህ ላይ ባይ ዘ ወይ ፍሬማችን ላይ ይላል የሶስቱ የቡና ደረጃችን ማለት ነው። እስቲ በያቸው ምን ላይክ አቦል ሁለተኛው ምን ነበረ? አትጠጭም ካላወቅሽ አይደለም። በረካ ቶና አይደል? ሁለተኛው የት አለ? ሪድ አለ። አንቺ እውነትም አቦል ቶና በረካ አቦል ላይ ልጅ ሆነሽ ላይ የምታስታውሽው ነገር ደስ የሚል ሊሆን ይችላል፣ የሚያሳዝን ሊሆን ይችላል። በቃ ከአይምሮሽ የማይጠፋ ወይ ልጅ ሆነሽ የምታረጊው ነገር በቃ የማይትረሽ። እኔ ኃይለኛ ነኝ በጣም ማለት ነው። ልጅ ሴቶቹ ብቻ ሳይሆን ወንዶቹ ነው የሚፈሩኝ እና አንቶፕ ኦፍ ቴኳንዶ ማር ነበር ማለት ነው። ትንሽ የተረፍኩት ብላክ ወደዚህ መጣ ብላክ ቤልት ሳሊዝ ማለት ነው እና ቴኳንዶ አባቴ ያስተምረን ነበር እኔንና እህቴን ማለት ነው እና እኔና እህቴን እንማር ነበር ቴኳንዶ። ሴት እንደውም አብዛኞቹ አያስተምራቸውም ሴቶች እና አባቴ በጣም እንትን ነው ላይክ ፕሮቴክት ለማድረግ እኛን መማር አለባችሁ ብሎ ቴኳንዶ ማርሻል አርት እንማር ነበር እና አንድ ያጋጠመኝ ትምህርት ቤት አስታውሳለሁ። ስንማር እኔና ሲስተር አንድ ትምህርት ቤት ነው የምንማረው እና የሆነ ነገር ስትሆን እህቴ ላይክ ተማሪ መጥቶ ክፍሌ ይነግረኛል ማለት ነው። የሆነ ነገር ጓደኞች ራሱ እና አንድ ክላስ ነበረች እና አንድ ተማሪ መጣ። የሆነ ልጅ እየደበደባት ነው ትቀልዳለህ ተነሳ ማለት ነው። ሄድኩ ከክላስ ወጣሁ። እንዴት እንደሮጥኩ ራሱ አላውቅም። ከዛ በዛ ሰዓት ደግሞ አስተማሪ መፍራት አለብሽ በጣም እና ትመቻለሽ ራሱ ግርፍ ያለ። ሄድኩ ክላስ ገባሁ። በቃ ደበደብኩት። የሌለ ልጁ ደበደብኩት። ታናሽሽ እና ደፍሮኝ ነው ባይዘው እኔ ላይክ አብዛኛው የኤልሳ እህት ምናምን ከተባልኩ እንትን እላለሁ እፈራለሁ። ይፈሩኛል አዶ ነው እኔ እንደዚህ መባል አልፈልግም ግን እፈራለሁ ምናምን ሳይሆን ላይክ በቃ እንደዚህ ነኝ እና ወንድሜ በጣም በዚህ ላይ ደግሞ ወንድሜ ታናሽ የኔ እህት አለች። ከዛ እሱ ነው እና እኔ ደግሞ እሱ ኃይለኛ ነው በጣም ኃይለኛ ነው እና ስንማር እንደውም እኔና አስተር ካራቴ ስንማር ቴኳንዶ ስንማር አሰልጣኙ ያየዋል ማለት ነው። ላይክ ውድ ነው በዛ ሰዓት ለመክፈል ሁለታችን ከፍሎ ምናምን ነገር እና ያየዋል አስተማሪ በቃ ኃይለኛ ነው ይገለባበጣል ምናምን ከዛ አንድ ቀን ሰፈር ሲገለባበጥ አየና ምናምን ይሄ ወንድማችሁ ነው ምናምን አለና ዋናው ከዛ እንዴ ምናምን ብሎ ወዶት ማለት ነው በነፃ ማስተማር ጀመረ። እሱ በነፃ አስተማረው። ሁለታችሁ ትከፍላላችሁ? እሱ በነፃ ከዛ ሲያየው እሱ ጥሎን ሄደ። ያዛውነን እሱ አይ ነው በጣም ጎበዝ ነው። ከዛ እንደውም የሆነ ውድድር ምናምን ሲኖር ይመረጣል ሰው ላይ ማነው ይሄንን ክልል እንትን ብሎ ሌላ የሚጫወተው በሚለው በመጫወት ሳይሆን ኃይለኛ የሚደባደበው በሚለው እሱ ይመረጣል። ሰው ሌላ ገንዶም እሱ የሚሄደው እሱ ነበር። በጣም ጎበዝ ነበር እና አይ ቲንክ በልጅነቴ ኃይለኛ ነበርኩኝ። አልሰማም ምፈራ ነበረ እና እንደዛ ነገር። የቤት ስራ ስትሰሪ ነበር? ኧረ በስመ አብ ሰው ነው። ኧረ ያምሻል። እኔ ስራ ተለምኜ ነው የምሰራው። ማዘር አንዳንዴ ሲያማት ቡና ላፈላ እችላለሁ። እባክሽ ትምህርት ቤት ከትምህርት ቤት መጣና ማለት ነው። ከዛ ደፍተሬን ምናምን ወርውሬ ደግሞ ትምህርት እኔ ብዙ ትላለበርኩ ደፍተሬ ምናምን ወረውራ ወደ ጫወታ በቃ ወደ ጫወታ። ከዛ ሜቢ ቅዳሜ እሑድ ቤት ስውል አንዳንዴ ሳይሆን እሑድ ቸርች ሄዳለሁ፣ ቤተክርስቲያን ሄዳለሁ ጠዋት ተነስቼ እና በተረፈ በቃ ዘመዶች አንዴ አጎቴ ጋር አክስቴ ጋር ምናምን በቃ ይርኩ ስታካለለው ነው የምትኖረው። በቃ ሰፈሩ ስታካለለው አንቺስ ቆይ እስቲ ማርሻል አርት ገባው ስታርቲንግ ኢዝ ዋይት ቤልት የሎ ቤልት ሰከንድ ስቴጅ ጀነሬሽን ይወጣል። እዚህ ሀገር አብዛኛው አበሻ ማለት ነው ቤተሰብ ልጆቻቸውን እንትን አላቸው። አንዴ በዚህ ጊዜ ስዊሚንግ ማድረግ አለብሽ፣ በዚህ ሰዓት እንትን መማር አለብሽ፣ በዚህ ሰዓት እንትን ነው ላይ ካሉ ቱማች ነው። ቢካዝ አሁን ኢትዮጵያ ሲኖር ላይክ አንድ ልጅ ዩ ዶንት ኒድ ቱ ወሪ ማድረግ የለብሽም። ለምሳሌ አንቺ ከትምህርት ቤት ትመጫለሽ፣ ከጓደኞች ጋር የምትዩ የት እንደምትዩ ያውቃሉ። ኖ የትም አትሄጂም፣ ስልክ ላይ አትይም፣ ሶሻል ሚዲያ ላይ አትይም። ዊዝ ዮር ፍሬንድስ ኤክስፕሎር እያደረግሽ እየተጫወትሽ ቻይልድሁድሽን እየኖርሽ። እዚህ ሀገር ሲኖር ግን አይ ቲንክ ቤተሰብ ይፈራል። ላይክ ከለቀቀሽ
መጥፎ ነገር ነው የምትቀመጪው። ፍሪ ታይም በኖርሽ ቁጥር ሶሻል ሚዲያ ላይ ነሽ፣ ካልሆነ ጓደኛ ጋር የምትወጪው ሶ ታይም እንዳይኖርሽ ቅዳሜ ከዚህ ሰዓት እንደዚህ ከዚህ ምንም ረፍት የለሽም ቱ ዱ ኤኒቲንግ ባድ ብለው ነው የሚያስቡት። አይ ቲንክ ኤክስትራ አክቲቪቲ ጥሩ ነው ፎር ኪድስ። ጥሩ ነው። ኤልሳ ብሎ ስም አልወጣልሽ ነው? ስም ያወጣልኝ አያቴ ነው። እንደውም እሱ ማለት ነው በህልሙ እኔ እንጃ የተነገረኝ ነው የምነግርሽ። አሁን ታውቂዋለሽ መሰለኝ ደረቴ ላይ ኤልሳ ብሎ ተጽፎ አየሁ በህልሜ እና ኤልሳ በሏት ብሎ ለእናቴ አላት። አም ስፔሻል እንደውም ይጀለስ አያቴ ነው ስም ያወጣልኝ። አባቴው ቅድስት ብሎ ነው ያወጣልኝ ቅድስት እና ከዛ አያቴ ነው ኤልሳ መባል አለባት ብሎ ከዛ ኤልሳ ተባለ። መስማት ስላለባቸው አያቴን ታላቅ ነው በሚባል ስለዛ ኤልሳ ተባልኩ። አንቺስ ማን ነው? ፌቨን እናቴ ባይ ዘ ዌይ እፎይታ ነበር ስሜ። ዩ ኖ ዳ በጣም ደስ አባቴ እፎይታ ሊለኝ ነበር ቢኮዝ ባይ ዘ ዌይ እፎይ ሰው ሲል በቃ ሲያርፍ እፎይታ ባቻረፍ ለማለት ነው። ለማለት አንቺ ታሳርፊያለሽ። የመጀመሪያ ልጁ ብዙ ነገር ስላገኘ በሌታይ አልኩ አረፍኩኝ እፎይታ ነች ብሎ እፎይታ ሊለኝ ነበር። ከዛ ምሱ ነው አለችና ሺ ሴድ ፌቨን። አሁን ደግሞ ጋይስ የምናወራላችሁ ቢግ ቶፒክ ማለት ቢግ ቶፒክ ወደ ዩኬ ስንመጣ ገባችሁ? ወደ ዩኬ ስንመጣ ያየነው ውጣ ወረድ ማለት ሴንስ ኦፍ ውጣ ወረድ ማለት እንደዚህ ብዙ ያሳለፍሽ ውጣ ወረድ ሳይሆን ስንመጣ አይደለም እኮ ስንመጣ ስደት ምናምን አይደለም። እዚህ ከገባን በኋላ የነበረው ውጣ ወረድ እና ደግሞ ኤክስፔክቴሽናችን ውጭ ሀገር ስትመጣ ውጭ ሀገር ትሄዳላችሁ ስንባልና ላይክ የጠበቅነውና የሆነልን ማለት ነው ስንመጣ ያገኘነው ነገር ማች አርጓል፣ ተመሳስሏል፣ ሁለት የተለያየ ነገር ነበረ የሚለውን ነው የምናወራው። በዚህ አጋጣሚ ካነሳሽው አይቀር ባይ ዘ ዌይ ጋይስ እኔ አልነበርኩም ልመጣ የነበረው ውጭ ሀገር መምጣት ትፈልጊ ነበር ኦሪጂናሊ ጋይስ? በስማ ሶ ልጅ ሆኜ ሳይ ፊልም ላይ ምናምን ውጭ ሀገር በቃ ሳይ ምናምን ላላ ፊልም ላይ ስታዩ የት ነው ውጭ እና በጣም ነበር ምኞቴ ውጭ ሀገር መምጣት እና እኔ ላይክ ለሌላ ነገር አይደለም እንዲ ምናምን በሚለው ሳይሆን በስነስርዓት ቤተክርስቲያን ሲሄድ ላይክ ሁዱ ጸልይ ነበር አሜሪካ መሰለኝ ኢትዮጵያ ውስጥ ሆንሽ ደግሞ አብዛኛው አሜሪካ ነው እንግሊዝን ብዙ እና ቤተክርስቲያን በስነስርዓት ሲሄድ ተንበርክኬ የምጸለው ውጭ ሀገር በጣም ለምሳሌ ባይዘወቅ በዚህ አጋጣሚ ጸሎት ይሰራል። ማርያምን በጣም በጣም ወሳኝ ነገር ነው። ጸሎት ይሰማል፣ ይደርሳል ከልባችሁ ከጸለያችሁ ማለት ነው። እና አይ ቲንክ እናንተ ሁሉ የመጣችሁት በእኔ ጸሎት ነው። የምር ስንመጣ ስንት ነበር? ስንት ላይ ነበር? 8 ነበር። 8 ሰው ኢማጂን እና በጣም ጸልይ ነበር ቤተክርስቲያን። እንደውም ትዝ ይለኛል አባቴ ራሱ ጠይቂው ግን ምንድን ነው የሚያስደስትሽ ነው ላይ ምንድን ነው ውጭ ሀገር ሲባል ፎቁ እንዲህ ግርሽን ስታወጪ ከቤት መኪና ውስጥ ጥልቅ ከዛ ከመኪና ደግሞ ግርሽን ውልቅ በቃ አላረም እንደዛ ነገር የጠበቅኩት በቃ። ከዛ አባቴ እንደውም ትዝ ይለኛል በጣም ነው ባይዘው አባቴን ሌላ ሀገር እየተመላለሰ ስለሆነ የሚሰራው ከሱ ጋር ላይ ኩሰደኝ ምናምን እያልኩ ከተለው ነበር። እንደውም አንድ ቀን እየሄድን የሆነ መንገድ ላይ አባቴን ምን አልኩት፣ አባቴ እኔ ውጭ ሀገር መሄድ እፈልጋለሁ እና ምን ላድርግ አልኩት። ስቴፑን ንገረኝ እንዴት ነው አለኝ። እና እሱ ደግሞ ባመንሽበት ነገር ላይክ እንትን ይሰጥሻል፣ ላይክ ምንድነው ላይክ መፍትሄ ተስፋ ያደርግሻል እንጂ ወደታች አይጥልሽም። እና ምን አለኝ፣ ውጭ ሀገር መሄድ ከፈለግሽ ትምህርትሽን መማር አለብሽ እና በጥሩ ደረጃ ላይ ካለሽ ምንድን ባለው በስኮላርሺፕ መሄድ ትችላለሽ። በእሱ ብቻ ነው ያለሽ። እሱን ደግሞ ለማድረግ አጥንት ላይ ታግተሽ መማር አለብሽ ምናምን አለኝ። በቃ ይቻላል እሺ ተጠኛለሽ ለሊት ማለት ምን እንዳደረኩት ታውቃለህ? ዲክሽነሪ ግዛልኝ አልኩት። እሱ ብቻ ሳይሆን ለእኔ ላይ በዛ ላይ አም ላይክ በጣም ወይድ የሚሆንብኝ እስካሁን የሆነ ላይክ ሲሄድ ምናምን እንግሊዝኛ ጽሁፍ ሳይ በስንት ሰዓት እንዲቆሜ ነው አላውቅም። እንግሊዝኛ ኤቢ እያልኩ እየተንተባተኩ ለማንበብ ሞክራለሁ። በጣም ጥዋል ፍላጎቱ አለኝ እና ከዛ ዲክሽነሪ ገዛልኝ። ስትመጪ እንዳይቸግርሽ
ገና ካላሰብኩትም መምጣት አለመምጣት። ከዛ እሱን አመጣልኝና ከዛ ከኤቢሲዲ ብዬ እስከ ዜድ እስከ እንትኑ አልፋቤቱን ጻፍኩ ማለት ነው። ከዛ አልፋቤቱን ከጻፍኩ በኋላ ወረቀት ይሄ ሁሉ እኮ ውጭ ሀገር ለመሄድ ነው ገና እና አንዳንድ ፊደል እየወሰድኩኝ ቃሉ እኮ ምንም ሜክስ ሴንስ አይሰጥም፣ ግን ላይክ ለእኔ እንግሊዝኛ እየመሰለኝ ነው ገባሽ? ከዛ ጽፌ ምናምን ፌስ ምናምን ከዛ የሆነ ሰዓት ላይ አባቴ ሌላ ሀገር ሄዷል ሊሰራ እና መጣ። ከዛ ይሁን እንግሊዝኛ እኮ መጽሐፍ ጀመርኩ አልኩና ወረቀቱን ሰጠሁት። ከዛ ምንድነው ኪያ ባይዘወይ ኪያ ነው የሚለኝ አባቴ፣ የራሱ ያወጣልኝ ስም ደግሞ አለ ላይክ ኒክኔም ማለት ነው ኪያ። ምንድነው ኪያ የጻፍሽው ምናምን ነገር እንግሊዝኛ እየተማርኩ ነው፣ በዚያ እንግሊዝኛ ስለተማርኩ ያው ይሄዳል ምናምን። ኪያ እንደዚህ እኮ አይደለም፣ አሁን እኮ አይደለም፣ ወደፊት ነው፣ አሁን ገና ነሽ፣ ግን በርቺ በቃ ያበረታተኛል፣ በርቺ እና በርቺ ምናምን አለኝ። ሰው በዛ አጋጣሚ ከዛ ትቀልጃለሽ ወንድሜ ውጭ ስትይበት ራሱ ይጠላል። እህቴም እንደዛ አይፈልጉም፣ ኮምፕሊትሊ አይፈልጉም ውጭ ሀገር መሄድ። እኔ ብቻ ነው እስካሁን ድረስ እኔ ለምን አሁን እናት እዚህ ሀገር መጥቼ ምን ሆኜ ነው በኋላ እናወራለን፣ ግን እሱ ነው እና ጸሎት። ከዛ ጋይስ አንድ ቀን አጎቴ ስልክ ደወለ፣ የፊቡ አባት ማለት ነው። እና ስልክ ደወለና ለእናቴ ልጅሽን ልወስድ እያሰብኩ ነው አለ፣ ወደ ውጭ ሀገር ማለት ነው። ከዛ ኧረ ምናምን ነው። ከዛ እኔ ደስ አለኝ፣ እኔ መስሎኝ ደስ አለኝ። በቃ ውጭ ሀገር ልሄድ ነው፣ አምላኬ ሆይ ጸሎቴን ሰማኝ ማለት ነው። በስመ አብ። ከዛ በቃ እና ብዙ ፕሮሰስ አለው ባይዘው ፎቶሽን ምናምን ብላ በስልክ ነው የነገራት። እና ከዛ እሱ ስም ሲመዘግብ ስም መጻፍ አለበት ኦብቪስሊ። ከዛ ስም የጻፈው ኤልሳ ብሎ ነው። ጭንቅላት ውስጥ ያሰበውና የሳላት ሰው ማለት ይወዲት ሲስተር ማለት ነው። እሷን የሳላት ማትፈልገው በጣም ይሄ ስቶሪ በጣም እሷን ያሰባት ኤልሳ ብሎ ጻፈ። ያሰበው እሷን ነው፣ ግን የኔ የተጻፈው የኔ ስም ነው። ከዛ በኋላ እያለ ፕሮሰሱ እየቀጠለ መጣ። እስካሁን ድረስ ማን ነው የሚሄደው? ዮዲት ነው የምትሄደው፣ ግን እኔ ነኝ የኔ ስም ነው የተጻፈው። ሁሉም ሰው የሚያውቀው እኮ በዛ ሰዓት እናቴም አባቴ የሚያውቀው እሱ ግን እሱ ብቻ ባዘው አቆቴ ብቻ ነው የሚያውቀው የዮዲት እንደምትሄድ። ከዛ የሆነ ጊዜ ላይ አይ ቲንክ ስካይፕ ነበር፣ እኔ እንጃ ታስታውሻለሽ? ስካይፕ ቪዲዮ ላይክ የሆነ ሰዓት ላይ ስካይፕ ደወለና ስናወራ ከዛ እኔ ቀረብኩኝ ማለት ነው ላይክ ሊያየ ምናምን ነገር ኤልሳ የታለች ምናምን ብሎ ሳይ እኔ ሄድኩ። እንዴ ማለች ኤልሳ ነች እንዴ? ኤልሳ አይደለችም ኤልሳ ማለት ኤልሳችን ነች እንዴ? ከዛ እንዴ እኔ እኮ ኤልሳ እኮ የመስሎኝ እኮ ነው ያልኩት። የኤልሳ ማን ዮዲት ታላለቅሽ። ከዛ ምንም በቃ ምን አደርጋለሁ። ከዛ ኤኒዌይ ከዛ እሱ ምን አለ በቃ እግዚአብሔር የፈቀደው እግዚአብሔር ያለ አያችሁ ከዛ ምን አለ መጨረሻ ላይ በቃ እግዚአብሔር ለእሷን የፈቀደው እና ይሄ ቦታ ለእሷ ነው በቃ ብሎ ከዛ ለሲስተር ምናምን ሲነገር ዝም ብለሽ አንቺ እኔ ነበርኩ እኮ በቃ የተመረጥኩ ምናምን ነገር ግን ሂድ ይሁንልሽ አለች ምናምን። እሷ ጉጉት የላትም ሆነችልም ኦልሬዲ ፓስፖርት ምናምን ወጥቷል ቃልቋል ብዬ ያለቀለት ጉዳይ እና ከዛ በኋላ በቃ እኔ ሆንኩ ማለት ነው የተመረጥኩ። እግዚአብሔር የመረጠኝ ሰው ነኝ። እግዚአብሔር ለጓደኞች ነገርሻቸው? አሁን ጓደኛዬ ያወቀች ብዙ ጓደኞች ነው ያሉኝ እና ግን አንደኛዋ ጓደኛዬ ቤተሰብ ምናምን አዘጋጅታ ምናምን ልጅ ነች እኮ በጣም ልጅ ነና እናት ነግራት ምናምን ትዝ ይለኛል። እንደውም ይህን ቪዲዮ ካየችው ሜይ ቢ ገና ልጅ ነች እና ላይክ ኦብቪስሊ ልጅ ነን ለእናቷ ነግራት ምናምን ማስታወሻ ላይክ ታስታውሰኝ ብላ ፎቶ ቤት ሄደን ፎቶ ተነሳን። ከዛ በኋላ የሆነ ትዝ ይለኛል እንደውም ትንሽዬ ስካርብ ነገር ሰጠች ማስታወሻ። አይ ቲንክ ካለ መሰለኝ እስካሁን ራሱ። በዛ ሰዓት ደግሞ የቅርብ ሰው ነው እንዲያውቅም ፈልግ እንጂ አይወራ አዶሎ ለምን እንደሆነ አደገኛ ሽኝት ነበር። አደገኛ ጋይስ ሆነስት አለው ነበር አረን ያስታውሳለሁ። ቤተሰብ የተሰብስቦ ምናምን እዚህ ጉልበት እየሳምኩ ነው በቃ
እየተመረቅኩኝ አሁን መጥቼ እናንተ ሰዎች ግን የኖራችሁ የመረቃችሁ ናችሁ ነው ምንድነው ምርቃቱ ክልሸኛ አካባቢ ላይ በስነስርዓት እንትን ተብሎ ነበር ቤት ተዘጋጅቶ ነበር እና ምናምን ነገር ከዛ እየሳምኩኝ ምናምን ግማሹ ብር ይሰጠኛል ከዛ ምን ያደርጋል ብሩ I don't know በዛ ሰዓት ላይ I think just like እንደ ጊፍት ነገር የሆነ አንዳንድ የሚፈልገው ነገር ብራም ከመሄድሽ በፊት እንድትገዢ መሰለኝ ገዛበት አይነት መሰለኝ ብትሰጡኝ እና አማረሰው በዚህ አጋጣሚ አንድ ጎረቤት አለች በጣም መወዳት እና ከሌሎቹ አናኖር ትንሽ የሷ ዝቅ ያለ አናኖር ነው እና እስከዛሬ አሁን ነው ብቻ ልጅ ሆኜ አሜን አርጅቼ ራሱ ማረሳው ሰው ቢኖር እሷ ነው እስከዛሬ ሁሌ ሲል ሀገር ቤት ሄዳለሁ እሷ ጋር ላይት ምናምንና በጣም የሚያሳዝነኝና ሁሉም ጋር ጉልበት እየሳንኩኝ ያው ይሰጡኛል ብር ምናምንና እሷ ጋር ደረስኩኝ እሷ ጋር ስደርስ ምን አለች እኔ የምሰጥሽ ገንዘብ የለኝም ግን እመርቅሻለሁ ከልቤ አለችኝ ማለት ነው እና በሄድሽበት ሁሉ ጥሩ ነገር ይጣምሽ ምናምን ብላ ብዙ ነገር ነው የጸለየችልኝ እና በቃ በዛ ሰዓት እሷ ላይ ወድቄ እዚህ ጉልበታው ላይ ወድቄ እንቧይ ጠብ አለ because በዛ ሰዓት ሁሉ ሰው ብር ሲሰጥሽ እሷ ጋር ስትደርሺ like እንደዚህ ከልቧ የሆነ ሰው ምርቃ ሲሰጥሽ በዛ ሰዓት ላንች ምንም መስብር ያ ቃል ብር ምንም አይሰራልሽ ቃል ግን like አሁን ልቤ ውስጥ ያለው አሁን በዛ ሰዓት ብዙ ሰው ነው የሰጠኝ ብዙ ሰው ብር ነው የሰጠኝ ግን አላስታውስም ማንንም አላስታውስም like አስታውሳቸዋለሁ ግን እሷ ከልቤ አጥፋምና ያን ቀን አስታውሰዋለሁ በጣምና እሱ ነገር ልቤን ነክቶታል ከዛ በቃ እንደዛ ተደረገሽኝ ተደረገልኝ ከዛ በጣም ያንቺስ እንዴት ነበር አታስታውሽም no I don't remember to be honest the only thing ማስታውሰው ቢኖር ፕሌሊስትን መጣ like ምግብ አልተስማማኝ that's why I remember because ገና ከኢትዮጵያ እንደደረስኩ like ሳስታውቅ ቮሚት ሳረግ ጀመረኝ ዩኬ እስከምገባ ቮሚት ሳረግ ነው I remember ደግሞ እርጎ ነው የሚያቀርቡት I don't remember all I remember ዛታችን እኮ አንድ ታይም እኮ ነው እንደዚህ ስንመጣ 8 ነን like I think no 7 I think በዛ ሰዓት ደግሞ ይሄ ሁሉ ቤተሰብ ተሰብስቦ አንድ ጊዜ መሄድ ከባድ ነው literally እና like no which I don't know I remember አላረገም ውጭ ሀገር ምናምን I don't know the only thing አባቴ ሲመጣ በቃ እሱ ያለበት ቦታ ልሂድ I don't care like ውጭ ሀገር ሄደ ምን ሄደ እኔ አላስታውስም ግን በቃ አባቴ ታለ አባቴ ጋር ወሰዱኝ ነበር ማለት አንድ አመት ከምናምን I think እሱ ከመጣ ከኛ በፊት አመት ከምናምን ነው ቀድሞ የመጣው so I used to say like አባቴ ጋር ወሰዱኝ ውጭ ሀገር ምን እንደሆነ አላውቅም በስተራር ተባስተናል ግን ስንመጣ ኦሪጂናሊ በፕሌን ስንመጣ 7 ነበር ከዛ ማች ኮል I remember ወረድን no በቃ vividly ነው ማስታውሰው ለንደን ሂትሮ ደረስን እና በቃ እኔ አባቴ ማግኘቴ ነው I don't care ስለውጭ and then ደረስን ሂትሮ ኤርፖርት እና I think አንድ ቀን ለንደን አደርን ከዛ ነው ወደ ሊድስ የመጣ ነው something like that vividly ማስታውሰው እና I remember like አይስክሪም ገዛልን አስታውሳለሁ አይስክሪም ገዝቶልን በቃ አይስክሪም I don't know በዛ ሰዓት አይስክሪም የለም I don't even know like በቃ ቆይቷል እኮ የወጣው 2007 በዚህ አሁን 17 2007 በዩኬ so 18 አመት ምናምን ከዛ እና የገዛው አይስክሪም ግን ይሄ ታቡ አለ አይደለ like ታቡ ትልቁ ዝም ብለሽ በማንኪያ ያወጣሽ ምትረሽ I remember እኔና ኤደን እሱን አይስክሪም በአንድ ቀን ነው የጨረስነው በአንድ ሌሊት ቁጭ ብለን ሌሊቱን ሙሉ ስንበላ አገኘነው የታባቱን ወጣበት ብሎ በቃ ስንበላ እኔ ደስተኛ ያለው ካበች because አይስክሪም እኔ ደግሞ ጋይስ መጥቼ ያለው በቃ ፈዝጃለሁ የጠበኩት እንዴ የሆነ ሳምንት እኮ ደረስንም እንዴ ውጭ ደግሞ አይ ቲንክ ውጭ ሀገር ሲባል ዩኬ ውጭ ሀገርና አሜሪካ ከለንደን ከወጣን በኋላ ነው ጭራሽ ሌላ ሊድስ ስንመጣ ሊድስ ደግሞ ጭራሽ ደግሞ ሲጀመር አሜሪካ ውጭ ሀገርና ዩኬ ውጭ ሀገር አንድ አይደለም I don't think like አሁን አሜሪካ ላይ ብዙ ስካይስክሬፐሮች አሉ it's very like በቃ የሆነ ቢልዲንጎች ምናምን እዚህ ሀገር more እንትን ነው like
ነው ብዛትም አለ ነገር ይመስላል የሆነ የውጭ ሀገር ቲቪ እንደሚታየው እንደ ሆሊውድ አይደለም ዩኬ ዮርክ ምድርባል እኮ እንደ ኒውዮርክ እንደምናምን ነው ኢማጂን የምታረግ ስካይ ስክሬፐር ሃይ ሲሊንግ ምናምን በቃ ሃይ ቢልዲንጎች ላይት በየቦታው ስማርት ኤኒዌይ ከዛ የት ነው የመጣነው ከዛ ሊድስ መጣና አይ ቲንክ ሊድስ መጣና እንደን አይ ሪሜምበር አንድ ቤት ቁጭ አረጉን ማለት ነው እና አት ዘ ታይም ቤት እንዴት እዚህ ሻል እንጀራ ሲመጣልን እንዴ ማለት እንጀራ ምትበል መሰለሽ ሻል ነው እንጀራ ምጥቶ እንዴ እንጀራ ምናምን ገረመን የሌለ በቃ እንጀራ ምን ይሰራል እዚህ ምናምን ነገር እንዴ ከዛ እንጀራ እዚህ የተዋወቃት ሰው ነበርና እሷን እቻ ያመጣችልን እንጀራና ስንመጣ ገረመን በቃ የመጨረሻ እንዴ እንጀራ ተከታተለው ነገር እንጀራ በላን ነገር ገረመን ከዛ ኢቨን የምናስታውሰው በጣም ፌመስ ሆነን ነበር አንድ ሰሞን 7 ቤተሰብ ያመጣው ሰው ነው እዚህ ሻል ቤተክርስቲያን ፌመስ ነበር የሆነ በየሀገሩ አንድ ቤተክርስቲያን ስተዚህ ሻል ቤተክርስቲያን ሄደንና ጋይስ ቅዳሴ አስቀድሰን እና እሱ ሰውዬ ታሪክ እና ቅዳሴ ዝም ብለው ውጭ አግኝተህ ነው ቅዳሴ አስቀድሰን ከዛ በኋላ ላይክ ዘውዱ ቤተክርስቲያን ሲሄድ ነው ብዙ ሰው የሚያውቀውና ቤተሰቡ አልተዋወቀም የሰውዬ መጀመሪያው ነው እና ብዙ ሰው ባንተ ነው የሚያውቀው በዝና በቃ ላይ ምናምን ነው የሚባለው እንጂ ስቲል አላወቁም ከዛ ቆመናል ተሰልፈን ማለት ከዛ አንነጣጣልማ because we don't know እርስ በራሳችን ነን እና ጥሩ ነገር ደግሞ ሁላችንም ላይ አሁን ለምሳሌ አንቺ ኤደን ምናምን ነገር እንቀራረብ እና ትንሽ ሁላችንም ተቀያየን ከዛ የሆነ ሰዓት ላይ እንዲሁ ቆመናልና ቤተክርስቲያን ወጥተን ቅዳሴ ምናምን ሲያልቅ አካባቢ ውጭ ቆምን ከዛ እንደ ቤተሰቦችን አስተዋወቀን ምናምን ብሎ አንድ ሰውዬ ከዛ ሊያስታውቀን መጣና ከዛ ከምስራቅ ጀመረ ሰውዬው ምስራቅን ሰላም አለ ከዛ ሉልም ነበር ሆዴም ሰላም አለ ከዛ እያለ ሄደና ያልኩ ቤተሰቦች ያንን እንዲህ ከዛ የሆነ የኛ ያልሆነ ልጅ ቆሟል ከተገቡ ይሄም ያንተ ነው ብሎ ይሄም ያንተ ነው ከዛ ይሄም ያንተ ነው ብሎ ጉትት ሲያደርገው ልጅ አለ ማለት ነው ከዛ አይ ተውሱ ይሄ አይደለም ማለት ተመስገን ይሄም በዛንበት ተደርድረን ደግሞ ኖርማል የተለመደው ላይ አሁን ባል ከሄደ ልጁን ያመጣል ሚስቱን ያመጣል እንጂ እኛ ኤክስቴንድድ ፋሚሊ ሆነን ከዝን አለ አክስት ምናምን ነው ይመጣል የእህት ልጅ አክስት ምናምን ይመጣል ከዛ ተጨመረን እኮ ከዛ በዛ አልጨረስንም ጋይስ በሰባቱ አልጨረስንም ከዛ በኋላ 2 people ጨምረናል ሙሻን ጨመረን ወይ ጨመረን ሁለት ጨመረን ከዛ በኋላ ከዛ ደግሞ እነሱ ተጋብተው ወልደው ተጨመረ በቃ በስተናል ተባስተናል በቃ እንትን ያስፈልገናል ራሳችን ሀገር አሁን በስተናል ያለ 7 ሀገር ኦሪጂናሎቹ 7 ነበር I think UK ውስጥ I think እንደውም like ሳውንድ እንደዚህ ቤተሰብ የበዛው ወይም ደግሞ የመጣው እኛን ይመስላል አይደል ብዙ ሰው ባንዴ 7 I think also it's a blessing አንዳንዴ like blessing ነው because አንዳንዴ ቁጭ ብለን እናስበውና ማለት ነው አሁን በቃ ውጭ ሀገር መምጣት ከባድ ነው it's difficult በተለይ ለብቻሽ ከመጣሽ like አመት በዓል ሲደርስ ምናምን አሁን ብቻውን የመጣ ሰው እንዴት ነው የሚያከብረው አመት በዓል ምናምን እንላለን like it's so sad እኛ እንደዚህ ብዙ ሆነን ራሱ like still ይናፍቃል ኢትዮጵያ ይናፍቃል የሀገር ቫይብ ይናፍቃል በተለይ በዓል ምናምን ሲደርስ so we always think like እንዴት ነው እንደዚህ we're lucky ለማለት so funny ሞመንቶቻችን እስቲ እዚህ ሀገር የሚያስቅ ነገር ያጋጠመን that's too many guys oh my gosh ያኔ basically ገና ለመጣን obviously አባቴ መጀመሪያ መጥቷል ብያቸዋለሁ እሱ ትንሽ ያውቃል ሲስተሙን ምናምን he knows like ቋንቋም ለምዷል ምናምን ከዛ ሁሌ ማታ like ይሰበስበንና አንድ ክፍል ውስጥ እንግሊዘኛ ያስተምረን ነበር ያ እንግሊዘኛ ማለት ነው ያው ያጠናሽ አገር ቤት ቁጭ ፊደል ስትገጣጥ እና አንችልም ቋንቋ ማለት ነው እንግሊዘኛ አንችልም ዜሮ ከዛ እሱ ቁጭ ብሎ ማታ ያስጠናናል ከቤሲክ አስጀምረን መጀመሪያ ያው አልፋቤት ከዛ ወርዶች መገጣጠም ምናምን ከዛ ሲምፕል ነገር ከዛ እንትን አለማመደን ማለት ነው ዳይሪ መጻፍ like every day የምታረጉትን ነገር ቀን በቀን ጻፉ ዳይሪ ተባለ
በቃ ዳይሪያችን ኤቭሪ ዴይ አንድ አይነት ነው ዳይሪ የምንጽፈው። በቃ I wake up from my bed, I wash my face, I brush my teeth, I brush my teeth, literally that's it. እና ትምህርት ቤት ሄድኩ። I went to school. I came back from school. ምሳ በላው ታኛው ወራት በላው ታኛው። ከዛ የኔም አንድ አይነት ነው የእሷም አንድ አይነት ነው የዛችን አንድ ኮምፒውተር ያደረግን ነበር እንዴ? እንዴት ነው አንዴ በቃ እሷን አንዴ ለመድናት and then like ፈርዘር አልሄድንም። እሷን ነው በቃ like for example ሰጠን እንደዚህ ነው I think ሰጠን መሰለኝ። እንደዚህ ነው አሁን ለምሳሌ ከእንቅልፍ የተነሳው ጥርሴን ቦረሽ ፊቴን ታጠብኩ እንደዚህ ብል እኛ እሷን ብቻ ኤቭሪዴይ ዳይሬክት ፍሊክ ሲደረግ አንድ ነው። ኔክስት ዴም ሲታይ አንድ ነው። ኤቭሪዴይ አንድ ነው። ምንም ቅዳሜና እሑድም ቢሆን አንድ ነው። ትምህርት ቤት ይቀራል እንጂ ሁሉም አንድ ፊቱ መታጠብ እና በኩልስ ነው ብሬክፋስት everything ከዛ ታውን ነው I think no ምን እንተዋለን እንዳከመው እንጂ እሱ ኤቭሪዴይ እሱ ደካዌ ሰው ማስተማር ደግሞ ያነባል ይወስድና ያነብና ያረምልናል because እስቲማ ደግሞ የተሻለ ከጻፍ ጎበዝ ምናምን ነገር ያረምልናል ምናምን ከዛ I think እሱ ደካማው እኛም ደግሞ ሰለቸን። ግን by the way I continued like when I ስቲል ትምህርት ቤት ካገባው ትንሽ ካደግ ካልኩ በኋላ ደግሞ እንደገና ጀምር ያለኝ ጻፍኩኝ ነው I found it like አግኝቼው ነበር last week is so funny እና ካደኩ በኋላ እንደገና ጀመርኩት እንጂ ያ ለዛ በቃ አለቀ ተቋረጠ። ከዛ ትምህርት ቤት ገባል። ጋይስ እዚህ ሀገር ደግሞ like ቤት ለማግኘት ትንሽ ከባድ ነው። ከዛ በኋላ ትዝ ይለኛል ጠይቆ የተሰጠው ክፍል ስንት ነበረ? I think like 3 bedroom. I don't even know. Maybe so still. እሱ ጋር እኮ አልነበረም ቤት መጀመሪያ አንድ ቤት አንድ ነበር እኮ ከዛ በኋላ ነው ወስዶ የሰጠን እኮ አይደል? እሱ መጀመሪያ ስንሄድ ገባ ማለት ወደዚህ ሀገር አንድ ክፍል ሰጡት። አንድ ክፍል ቤት ማለት ነው። እንዴት ነው ሰባስ አንድ ክፍል ቤት ውስጥ ነው impossible። አንድ ክፍል ቤት ማለት የኔናታ ልጅ ነበር ሉላ ለሳን ማለት ልጅ ያለ አራት ሰው እንደዚህ ከባድ ነው። አይሆንም በፍጹም like አንድ ቤት ሃውስ ኮር አንድ ሰው ነው ወይም ደግሞ በቃ ባልና ሚስት ኮር አንድ ቤድሩም ማክሲመም is okay። ግን 7 ሰው አንድ ቤድሩም ውስጥ አይቻልም። እና ምን አደረገ አንድ ቀን አጎቴ ወሰደኝ የሚሰጡት ቤት ከዛ በኋላ ቤት አሰጡኝ። ታዲያ ምን ላድርጋቸው እነዚህ ነው አለ። ከዛ ማለት ምን ማለት ጠብቅ ቤት ጠብቅ ማለት አንድ ቤድሩም ውስጥ እነዚህ like አንድ ላይ ሆነ is too much ምናምን ነገር ኤክስፕሌን ለማድረግ ሞከረና እንትን አላላችሁም። ከዛ እሱ ያለው አማራጭ እርምጃ መውሰድ አለበት እና ምን አደረገ በቃ እንደፈለጋችሁ አድርጓችሁ ብሎ ጥሎ ሄደ። አውቆ እኮ ነው እንደዚህ ያደረገው። ኦብቪስሊ ውስጥ አስጥሎ ሄደ። ግን he knows like ዝም ብሎ like ፋይት ማድረግ አለብሽ ካረክሽ ይሰጥሻል። አሁን በዛ ሰዓት የለም ማለት ከዛ በኋላ ኦኬ ብሎ ሰጡ ማለት ሰጡ ብሎ ሄደ። በቃ 4 bedroom house ሰጡ። 4 bedroom አንድ እኮ ሶ እንትን ማለት አለብሽ ስትሪክት ማለት ነው ተቀበለብሽ እና ያንን እንደው ምኛ ደንግጠን እንዴ የለም ይሄ ሰው አይኖ ደነገጥ ለምንከት አደማጭ ልትከተል ነገር ከዛ አሽቁጭ የሆነ ነገር ታክቲክ ነው። ዝም በሉ በቃ አርፋችሁ ቁጭ ብሉ ተባለ። እንዴ ካሉ ተመልሼ መጣለሁ በፎርም ነው የነገረው አማርኛ አይሰሙም ወይስ ከዛ ድንግጥና ቁጭ ብሉ ፌቪዬ አይዞሽ ብላ ከዛ ሄደ ከዛ ሰው when you go to there come back no ከዛ እኛ ጋር ሆናል በቃ እንዲህ ብለን እንደምስኪን ቆምን ሁላችንም። ከዛ በኋላ ባንድ ገር ሰራ ኢዚሆራ አንተ ባለ ከዛ I think ሄደ። ከዛ ደውሉ ለኮምባክ እሱ ጋር ወጭ ነው anyway የትም አልሄድም። ግን በቃ ሰራላችሁ ከዛ ደወሉለት እና ፉል ቤድሩም አሰጡ። የጋጣሚ በጣም ይገርማል። እና ከዛ አራ ቤድሩም ውስጥ ገባን። ሁለት ሆነ ማለት ጀመረ። ማን ከማጋ ይደረስ ማን ከማጋ ነው ሼር የሚያደርገው ማን ከማጋ ነው ሼር የሚያደርገው። ከዛ ደግሞ ለምን እንደዚህ ይደረጋል like ለምንድን ነው ማን ከማጋ ከሚባል እጣ ይወጣ ተባለ። እጣ ምናምን ከዛ I think በጣም መሰለኝ like አንቺ ከእንትና ጋር አንቺ because 4 bedroom house still enough አይደለም። ሁለት ሆነ anyway ከዛ ደግሞ ከነሱ ጋር ከነሱ ጋር ትንሽም ስለነበረ ከዛ እንደዛ ተደረገና 4 bedroom house ያለበት ሰጠ። ከዛ ትምህርት ቤት ገባን። ከዛ ትምህርት ቤት ገባን። በስመ አብ no English in for the school እንዴ ትምህርት ቤት ገብተን ራሱ
ጻፉልን like እንትን ውስጥ ወደ ባስ የባስ እንትን አለን የትምህርት ቤት ባስ አለን እና ትምህርት ቤቱ ባስ ስኩል ባስ ይባላል እና መጥቶ ከቤታችን ይወስደናል ከዛ እንደዛ አይነት ነገር ነውና እዛ ውስጥ ራሱ ያለን ጻፉልን like ዳሪያችሁ ጻፉ እሱ በቃ እንግሊዘኛችን እና ስኩል ስንገባ ትንሽ I think ለኔ ብቻ ሳይሆን ለሁላችንም ሀርድ ነበር በጣም because እንግሊዘኛ አንችልም ቋንቋ ግን I swear it's really really important እኔ ደግሞ I think like end of year 8 ነበር የገባሁት አንቺ እኮ ጭራሽ high school የገባሽ I know high school imagine guys በጣም ቲኔጀሮች ያበዱበት እንኳን እንደዚህ high school አዲስ ሆነሽ አይደለም even ኖረሽ ራሱ high school መግባት ብዙ ሪስክ ቻሌንጅ አለ አይደለም እንግሊዘኛ ሳትቺ ቲኔጀር ሆነሽ ደግሞ አገሳጫቂ ጓደኛ ሳይ is difficult ገባን እንትናል ወደ ስኩል ገባንና ኤደን ነበረች አብረን ደግሞ ያው ኤደን ብቻሽን ብትሆኚ ማችን እና ሁለታችን ገባን high school የ8 አካባቢ ነው የገባሁት መጨረሻ ላይ ማለት ነውና የሬት ገባን በስማም እኔ ማረሰው ጋርስ this is funny part ከዛ በኋላ ክላስ ገብተናል ቁጭ ብሏል ተማሪ ከዛ አስተማሪ ገባ ተነሳው እንደ አገር ቤት እዚህ ሀገር እንኳን ላስተማሪ ሊናሱ ይሳደባል በስማም ተነሳኝና አንቺ ምናስቆ በሽመስ ውስጥ ከሚነሱ አጠብቂ it's literally like እንደዚህ አይነት ኤክስፒሪየንስ አልነበረኝም so እኔ ኤክስፔክት ያደረኩት መነሳት አስተማሪ ነው ከዛ ልክ አስተማሪ ተነሳው ከዛ ሳይ ማንም የለም አልተነሱም አየን ደንግጬ ታሽ ቁጭ አክቶሎ ብዬ አይደለም ለመነሳት ተማሪዎቹ እዚህ ሀገር ከባድ ናቸው disrespect rude ናቸው በጣም እግራቸውን እንዲህ ሲሰቅሉ እኔ በስማ ምንድነው እግራቸውን ደግሞ እንዲህ የሚሰቅሉ አስተማሪ አይደለም የሚመታቸው ተማሪ አስተማሪ ይመታል ይወራወራሉ ቃይሳደባሉ አስተማሪ ሲመታ ከባድ ናቸው እዚህ ሀገር በስማ አስታወቀችን this is a new student ነች ምናምና would you like to ያለው ምን እንደምትለው ሰላክ ምንድነው የምትለው ምናምን ነገር I'm confused ምን ብዬ ቁጭ ያለው ለካ የምታወራው ስለኔ ነው ከዛ ዩ ስትለኝ yes okay maybe yes ልችል ይሆናል ማንችን ከዛ በኋላ ዩ ስትለኝ ተነሳው ምስኪን ከዛ በኋላ ተነሳውና ጸጥ ብዬ ቆምኩኝ ከዛ በኋላ ሀኔሚ ጸልሳ ምናምን ነገር አለች መሰለኝ እኔ በዛ ሰዓት አይገባኝም እንግሊዘኛ ከዛ በኋላ ቁጭ አልኩኝ ማለት ነው አሉ አብዛኞቹ ሳይሆን አሉ አንዳንድ እንግሊዘኛ ማችሉ ከሌላ ሀገር በኔ እድሜ የመጡ እንደኛ የመጡ ልጆች አሉና ከነሱ ጋር እንትን መሆን ጀመር ላይ አሁን ክላስ በጣም እንትን ካልቻልሽ እንግሊዘኛ ይካቱሻል ላይ ከአዳዲስ ተማሪዎች ጋር ከሌላ ሀገር ከመጡ ተማሪዎች ጋር ምናምን ሞር ከነሱ ጋር ትንሽ እንድትግባቡ ምናምን በሚለው ክላስ አለን እና እዛ እንገባለን አይ ቲንክ እዛ ስገባ ትንሽ እንትን እያልኩ መጣሁኝ እየተለማመድኩ ምናምን ነገር እና ከዛ ፍሬንድ እየፈጠርን መጣን በምንም አይ ዶንት ኖ ብቻ በሆነ ደረጃ ላይ እየተግባባ መጣን ከዛ እንደውም ማረሰው አንድ ጊዜ ግሩፕ ፎቶ ልንነሳ the iconic moment እና የሆነ ትምህርት ሊዘጋ አካባቢ ነው መሰለኝ እና ከዛ ተሰበሰብን ጓደኞቻችን ከዛ እኔ ፎቶ ተነሳው መጀመሪያ ከነሱ ጋር ምናምን ከዛ በኋላ የሆነ ሰዓት ላይ እኔ ተራ ይደረሰና ካሜራ ተሰጠኝ ፎቶ ላነሳ ማለት ነው ከዛ በዛ ሰዓት ላይ አዶል ነው ላይክ እንዴት ስማይል ምናምን ሳቂ ልትሪ ነው አንቺ ላይክ ስማይል ባሉ ላይ ማለት ፈልጌ ነው ከዛ እኔ ምን ብጥሩ ሃፒ ያ ሃፒ እስካሁን ማረሰው ሃፒ እዛ ጋር ሳቆ የሌለ ከዛ በኋላ ሲስቆ ቬሪ ጉድ ብዬ እኔም ቀጥቀጥ ለምን ሳቋ እንደውም ለፎቶ የተፈለገው ሲስቆ ነው ምን ለማለት እንደፈለግኩ ገባቸው እና ሳቁ ሃፒ ብዬ እና በጣም በቃ ትምህርት ቤቱ አመጋገባቸው የተለየ ነው እንደዚህ አይደለም ተሰልፈሽ በስነ ስርዓት ሳህንሽን ይዘሽ ትምህርት ቤት ክላሱ is literally everything different እንዳለ እንትናቸው ደፍተሩ I don't know ብቻ everything በኮምፒውተር ነው የምትጽፊው ምናምን ነገርና ትንሽ ለያት ያለ ነው ግን እግዚአብሔር ይመስገን የለመድነው አይደለም biggest እኔ ግን እንግሊዘኛ በፍጹም የሚችል አልመስለኝም ነው ብዙ ሰው ይላል እንግሊዘኛ ከባድ ነው የሚቻል አይመስልም ይላል እኔ እዚህ ያሉ አበሾች እንደውም ትዝ ካለሽ ይነግሩናል እንግሊዘኛ ምንም ትችዋለሽ ከዛ እኔ I don't think so like I think it's doable ይቻላል obviously የሆነ ቋንቋ ይሻላል እኔ በዛ ነው በቃ እንግሊዘኛ ማውራት ከጀመርኩኝ በኋላ ኦኬ ሶ እንግሊዘኛ ካወራን ምንም ነገር
like እንትን ካልሽ ማይንድሽ ውስጥ ከከተትሹ if you want to do it you can't like የሆነ ነገር ማድረግ ከፈለግሽ that's why she started a broadcast guys no ቋንቋ is difficult እኔ ደግሞ ማስታወሰው one time እኔ primary school ነበርኩኝ ስገባ ማለት ነው like elementary school ነው እና ጃኬት ጠፍቶብኝ ጅመም ጃኬት ጠፋብኝ ማለት ነው እና ጃኬት እቃ ሲያሳ ባይዘው primary school lost and found አለ ያስቀምጡላችኋል ለተወሰነ ጊዜ ማለት ነው ቤተሰብ መጥቶ እቃ ጠፋብኝ እዛው ውስጥ ገብታችሁ ትፈልጋላችሁ እናንተን እቃ so lost and found ይቀመጣል so I think play time by the way እኔ ጓደኛ አልነበረኝ because ከኔ ጋር መጫወት አይፈልጉም ለምን ጌሙ ሲነግሩኝ አይገባኝም ሲያስረዱኝ አይገባኝም ከባድ ነው because ትንሽ primary school ናቸው ያስረዱኛል እኮ እንደዚህ ነው ጌሙ ምናምን ስለማይገባኝ ጥለውኝ ይሄዳሉ ከኔ ጋር መጫወት አይፈልጉም so I used to just like ደግሞ ብቻዬን ነኝ primary school you had that I know ከባድ ነው እኛ በታይም ላይ ምናምን ገናኝ ነበር ቁጭ ብዬ በቃ የምጠብቀው 3 o'clock መጥቶ እስከሚሄድ ወደ ቤት I'm like I don't want to do this is boring ከዛ ጃኬት ጠፋና like ፒክ ልታረገኝ መጣች እናቴ ከዛ she's like ጃኬት ሸታል ጠፋ አልኳት የሆነ ቦታ ጣልኩት I don't know ከዛ ጠይቂያቸው ታዲያ ሂጂና እንደዚህ የሚቀመጥ ቦታ አለ ብሎናል ነበር አባትሽ ሂጂና ጠይቂ ትለኛለች በምን ቋንቋ ነው የምጠይቃቸው ጃኬት ጠፍቷል ወስደፋው imagine ሁሉ ነው ሰራለች በቃ ከጃኬቱን ጥለኔ ወደ ቤት ከዛ ነገር ነው አባቴ እሱ next day ሲመጣ መጥቶስ ግን እና እሷ እንደውም አልቅሳ ነበር ላይ አይ ቋንቋ ለመቻል አይደል ምናምን ያለች እንደን ከባድ ነው ቋንቋ ለመቻል it's difficult እና ብዙ ነገር አሳልፈን ብዙ ነገር ጋር culturally I don't think አልከበደን ካልቸሩን ለመልመድ ምናምን because እኛ ምን አይነት ሰዎች ነን like we don't try to fit in ለማድረግ አንሞክርም like we were okay አበሻ ቀሚስ ለብሰን ባህላችንን ማክበር like ሞደርን ለመሆን ወይ የዚህን ሀገር ካልቸር ለመያዝ ቶሎ like አልቸኮልንም I think also ብዙ ስለሆነን ፍሬንድ ፈጠርን አልፈጠርን we didn't mind like we didn't really care so ቀስ ብለን የለመድነው የዚህን ሀገር like culture እንዴት እንደሆነ ምናምን እንጂ we didn't rush like በቃ እንደነሱ መልበስ አለብን እንደነሱ መሆን አለብን try like ፊትን ማድረግ አለብን አላለ ለብቻሽ like when you by yourself it's a different story God imagine በስማ አንደኛ ቋንቋ መልመድ አለብሽ አኗኗር መልመድ አለብሽ so difficult እኛ ሁሉ the biggest ቋንቋ ነው እንጂ I don't know እንደዚህ በጣም አስቸገረን የምንለው I don't know ቋንቋ ብቻ ለመጣ ሰው በጣም ከባድ ነው ብቻ I think ለኛም ረድቶናል ብዬ ማስበው ትንሽ ትምህርት ቤት ስለገባን ይመስለኛል አብዛኛው ደግሞ እንግሊዘኛ ማችሉት እዚህ ቀጥታ መጥቶ ወደ ስራ የሚገባው በቃ አለቅ ከመጡ ስራ ከገባሽ በኋላ አው እንዴት ልትማር ይችላልሽ እንግሊዘኛ ቋንቋ because ስራ ነው ትሰራለሽ ወደ ቤት ነው ከተባለ አሁን ደግሞ ስትገቢ ሻባሽ imagine እኛ ደግሞ ትዝ ካለሽ ቤት ራሱ ከትምህርት ቤት ራሱ ከትምህርት ቤት ወደ ቤት ከገባን በእንግሊዘኛ አሁን ይለን ነበር በምትችሉት አማርኛው ረስታችሁ በቃ በእንግሊዘኛ አሁን ተለማመዱ አማርኛ የሚያወራ ሰው ሲት አልፈልግም ከዛ ደግሞ እንግሊዘኛ ብቻ አንድ በምትችሉት ተንተባተቡ እንደፈለጋችሁ ግን ደግሞ እንግሊዘኛ ስንችል ደግሞ ሁለተኛ እንግሊዘኛ ስታወሩ because እያደገን ስንመጣ ደግሞ እንግሊዘኛ እያበዛን ስንመጣ አማርኛ ይጠፋል ካልቸራችን በጣም እንድንረሳ ምናምን አይፈልግም ባህላችንን ይነግረናል ካልቸራችንና ከዛ ወደሱ ተሸጋግሮ ካሁን በኋላ እንግሊዘኛ ስታው ከሰማችሁ ካለንና የተለያየ ብሎ ካለ ሰው አስተማሪቷ እየዞረች ታሳየን ነበር ይሄ ክላስ እዚህ ጋር ነው ክላስሽ ማትስ የምትማሪበት እንግሊዘኛ የምትማሪበት ፉድ ቴክኖሎጂ እና ሄልዝ ኤንድ ሶሻል ኬር ማር ነበር እዚህ ክላስ ነው ያለች አሳየችኝ አውስ ላይ በአማርኛ ከታች በአማርኛ because like እና በእንግሊዘኛ ነገረኝ እንዴት አድርጌ ነው ማስተዋወሰው እና like እንዲህ ስትለኝ ማቆ እንጂ ራሱ ታወራ ራሱ አለው አንደርስታንድ ምን እንደምታወራ ከዛ አሳየች ምናምን ካሳያልክ ያልክ ከዛ እንደውም ብሬክ ምናምን ታምስ ኤደን ካይድሽ ኩክልና ክላስ ነው ከዛ ዛት ነው like አሁን ቶይሌት ምናምን ብለሽ መሄድ ትችያለሽ የሆነ ነገር ቲቸር ብለሽ መሄድ ትችያለሽ እንደዛ እንደ ኢትዮጵያ አይደለም like ተነስተሽ መሄድ ምናምን ትችያለሽ እና ከዛ እንደውም የሆነ ጊዜ ላይ ፉድ ቴክኖሎጂ ማር ነበርና እንትን ነበር ምድር ባለው ዋንጫ
ዋንጫ ነው ትሮፊ ዋንጫ እንትን ሊሰጠኝ ተብሎ ኩኪንግ ጎበዝነሽ ተባልኩ ጋይስ ቴንክ ዩ እና ኢንቪቴሽን 2 ሰው መጥራት ትችላለሽ ተብሎ ተሰጠኝና ከዛ ላጎቴ ሰጠሁት እንዴ ምንድነው ኢንቪቴሽን እና ምንድነው ምናምን ነገር አለ ከዛ ዊስሊ ይናገራል ኢንቪቴሽኑ የምን ፉድ እንዴ ምን እንዴ ጋይስ ምን ሰርተሽ ነው every Thursday class in my dream every Thursday እንትን አለ food technology obviously food technology ሲባል everyday cooking አይደለም የተለያየ ነው የምትማሩና ግን cooking like Thursday ingredients ይጻፍልናል ይሄንን ምግብ ይዛችሁ ነው ይሄንን ምግብ ሳይሆን ይሄንን ingredients ግብአቶች ይዛችሁ ነው ተብሎ ይጻፍልናል ከዛ ነው ወስጂ ላጎቴ ግዛልኝ ይላሉ ይወስዳል ገዝቶልኝ ይሰጠኛል ከዛ ይጣበቃሉ በስነ ሰዓት ሐሙስ የሳምንት ባታለች ይባላል ከዛ ኩክ አድርጌ ምናምን ደሙ ዛሬ ምን ይዛሉ ትላላችሁ ከዛ ወስጄ ምናምን አበላቸው ከዛ ሰሰጠው ጊዜ እንዲ በቃ ጭራሽ ካለሳሳሪ ጭራሽ ዋንጫ ልትቀበይ ነው ምናምን ተባልኩና ከዛ እንትና ላይ ተሰጠውና I don't think አልቻለም መሰለኝ I think የሆነ አፖይንትመንት ምናምን ነበረበትና ከዛ እኔን ኤደን ሲስተርና አንድ ሰው ነበር I think ሆዴ ሆናለች ሄድንና ከዛ በኋላ ስቴጅ is like ትሪትመንት አደረገን መጠጥ ሰጥሻል ግባለ ምናምን ከረንት ይመጣል ብሎ ስለሚጠብቁ ላይ ሀብት ነው ስፒክ በጣም ናይስ ነበርና እኔ ራሱ አውዝ ላይ this is big ላይ ምናምን ነገር ከዛ በኋላ በጣም ትልቅ እንትን ውስጥ ነበር ያለ ነው ከዛ ስሜ ተጠራ ተስማ አሁን ለውጭ አለ ለዚህ ነው የመጣው ኤልሳ ዳዘነ ስባል ከዛ በኋላ በቃ ስሜ ስጠራ ተነሳሁኝ ሄድኩኝ ከዛ ዋንጫ አለኝ እስካሁን ባይሆን ዋንጫ አለ ቤት ኪችን ውስጥ ኤልሳ ያመነ ዋንጫ ፉድ ቴክኖሎጂ ይባላል እሱን ተሰጠኝ ከዛ በጣም ደስ አለኝና ላጎቴ እስከማሳየው ምናምን ነገር አልኩና ተሰጠኝ ከዛ እነ ኤደን ምናምን አንቺ ደስ ሲል በቃ እንትን ልበል ምናምን ነገር ኢንስፓየር አረኩ ብዙ ሰው እና ከዛ በኋላ ወሰርኩኝ ሰጧቸው እንዲ ጎበዝ ብሎ አባዘው ያጎቴ በዚህ አጋጣሚ እንትን ያበረታታል በጣም ነው የሚያበረታታው ነው በቃ አሁን ደግሞ እንግሊዘኛው ምግቡ ጥሩ ነው አሁን ደግሞ ወደ እንግሊዘኛው አለኝ ከዛሽ ያልኳና አሁን ደግሞ እስቲ ትንሽ ብሬክ ለማድረግ ጌም እንጫወታለን ጋይስ ማይ ጉድነስ ጌም ጋይስ እሺ ጌም አርልትል ቡና ባንተር ጌም ሴግመንት ላይ ትንሽ ጌም እናጫውታት ማለት ነው አሁንም እናጫውታት would you rather ነው ከሁለት ነገር እነግርሻለሁ ከሁለቱ አንዱ መምረጥ አለብሽ okay so for example አሁን would you rather ቡና ብትጠጪ ይሻልሻል ሻይ ስለሽ ትመልሻለሽ ያ so would you rather ሽሮ በየቀኑ አሁን ሽሮ ሲዝን ነው ሽሮ በየቀኑ ለአንድ አመት በየቀኑ ማለት ነው ለአንድ አመት ብትወይ ይሻልሻል ወይስ ኔቨር ቡና ባትጠጪ በስመ አብ ወልድ ሽሮ በየቀኑ መብላት በየቀኑ ብበላሽ because coffee I have to drink coffee እንትን የለብኝም ለምሳሌ አሁን ዛሬ ቡና ባልጠጣ ሱስ የለብኝም ግን like ደስ ይለኛል ቡና ሴሬሞኒ እንደዚህ ቁጭ ግን ባይዘው ጣኑ አልቆ ደስ አይልም this is called ቡና please ጣና አለቀ thank you okay አሁን ደግሞ ማለት ነው ለንደን አይ አወቅሽዋ ለንደን ላይ ያለው ትልቁ ለንደን አይ ሄደሽ ለ30 ሚኒት ሙሉ እስክስታ ብትጨፍሪ ይሻልሻል ወይ ደግሞ ሰርግ ላይ ያበሻ ሰርግ ላይ ሙሉ አንድ ዘፈን ብትዘፍን በስመ አብ አረኔ ዘፈን አልዘፍንም ያምሻል ለንደን አይ ሄደሽ 30 ሚኒት ሙሉ ህዝብ በተሰበሰበበት እስክስታ 30 ሚኒት እና አንድ ሰዓት ደግሞ ብዘፍን ሰርግ ላይ አንድ ዘፈን የትኛው ድምጽ አይሆንም ነው እስክታ አለው ለ30 ደቂቃ ለንደን አይ because አንደኛ እስክታ ስመታ እንትን ነው ያረካሉ ሰው እኮ ኢንተርቴን ያረክሽ ነው አረበስማ እንዴ አንድ ሰዓት እኮ ነው ኢማጂን ደግሞ ድምጽ የለኝም አንድ ሰዓት እሱ ላይ እስክታ እንዴ ባይስ ንገራቸው ጋይስ በዛ አጋጣሚ እስክታ አደገኛ እና እስክታ ሸለኛል okay would you rather ዓለምን ሙሉ ትራቭል ማድረግ ትችላለሽ ሙሉ ዓለም ከላይ እስከታች ግን ኢትዮጵያ መግባታች ወይ ደግሞ ኢትዮጵያ መግባት ትችላለሽ ግን ካለ ኢትዮጵያ ውጪ ሌላ ሀገር ማየታችን
which one ትፈልግ ማለት I'm sorry what kind of question ዓለምን ሙሉ መዞር ትችላለሽ ግን ኢትዮጵያ ገቢ ወይ ደግሞ ኢትዮጵያ ገብተሽ ዓለምን ማየታችን በቃ ሁሌ ኢትዮጵያ ብቻ ነው የሚሄደው ይሄ ለትራፊክ sorry ግን ኢትዮጵያ I can never compare አገሬ ኢትዮጵያ ይሻላል ኢትዮጵያ ሁሌ ኢትዮጵያ ነው የምትሄጂው ሌላ ሀገር ሄዳችሁ ኢትዮጵያ ከገባሁኝ ሌላ ሀገር ሄዳችሁ ኦልሬዲ አሁን አይቻለሁ እኮ ለወደፊት ነው ብታይ ኖ ለፊውቸር እኮ ነው በቃ ከዚህ በኋላ ኢትዮጵያ መግባት አትችይም እኮ እንዴ ኢትዮጵያ ለኤክስፕሎር ምናምን ለማድረግ ሳይሆን እኮ ኢትዮጵያ የመረጥኩት አገሬ ነች ኢትዮጵያ አንደኛ ቤተሰብ አለ አገሬ ነች እንዴ ወንዲ ትራቭሉ ይቅርብሽ ላሽ thank you would you rather ቡና ሴሬሞኒ ስልሽ like ጎዝጉዘሽ እንደዚህ በቃ ሙሉ ረከቦት አውጥተሽ ምናምን በየቀኑ ጧት for the rest of your life በየቀኑ ጧት ተነስተሽ ብታረጊ ይሻልሻል ወይ ደግሞ በየቀዳም እየተነሳሽ ዶሮ ወጥ ብትሰሪ ከየት ነው የምታመጣቸው አንቺ እንደዚህ ጥያቄዎች ቡና ባንተር ላይ ብቻ ነው የሚገኘው ቡና ባንተር ላይ ብቻ ነው ጭንቅላት የሚፈልግ this is like I need በጣም ምን ያስፈልገኛል ራሱ ጥያቄውን ራሱ አስቢ ቡና ጎዝጉዘሽ every morning for the rest of your life like it's ቡና ነበር ቀን በቀን ነው የምልሽ እኮ every day ሳላ በየጧቱ ስራ ብትሄጂ ራሱ ጧት ተነስተሽ ጎዝጉዘሽ ማፍላት በስመ አብ ወይ ደግሞ ቅዳሜ እየተነሳሽ ኢትዮጵያ ስሄድ እናቴ ሁሌ ጧት ቡና አፍልታ ሽታው የጣኑ መኝታ ቤትን ከፍቼ ነው ታስ ላይ አይ ኖ ግን እሱ እኮ ሁሌ ማድረግ የለም አንቺ እኮ ኤቭሪዴ ነው ደግሞ እኔ እንደማፈላ ባሉ አወዳለሁ ቡና ማፍላት ግን ኤቭሪዴ ጧት በስማ ሌላ ስራ ነበረ ወይ ደግሞ ቅዳሜ እየተነሳሽ ዶሮ ወጥ መስራት ሳምንት ኤቭሪ ዊኬንድ ምን ነው አንቺ ምን ነው ሌላ ጥንትና ተጨምሪበት ነበር ዶሮ ቱ ፕሮሰስ ኦ ማይ ጋድ ሙሉ ዶሮ ነው የምገነጥለው እና ታዲያ ሙሉ ትራዲሽናል ዶሮ ነው ባይዘው ራሱ ትችያለሽ ነው ኦኬ ተገንጥሎ ይሰጥሻል if you want ብቻ ዶሮ ስሪ እዚህ ሀገር ሃርድ ቺክንና የተከታተፈች ዶሮ በቃ ባዶሮ ያስ I would go for ቡና ጧት እየተነሳው ማፍላት ይሻለኛል ኦኬ በስማ እንዴ ቱ ማች ሽንኩርት ልጬ ግን ይሄንስ ኤቭሪዴ እየተነሳሽ ከስራ በፊት ጉዝጉዘሽ አፍልተሽ ጣናጫጭሰሽ ምናምን አቦላ ጠጥቼ ይነሳል ግን እስቲ መዘርጋቱ ምናምን እንዳለ ሆኖ ቀን በቀን ከንቃሽ ኤክስትራ እየተነሳሽ መርጫለሁ ጥያቄ እንግዲህ ቴንኪው ሌላ እንዴ ቡና ቴንኪው ቅዳሜ ሽንኩርት ልካት ሽንኩርት ለማቁላላት ራሱ ኒድ እኮ ላይክ 3 ሰዓት ምናምን 4 ሰዓት እንዴ ነው ቴንኪው would you rather አበሻ ቀሚስ ለብሰሽ ስራ ለአንድ ወር ሙሉ ማለት ነው መሄድ አለብሽ ወይ ከየት ነው ያመጣሽው አንቺ ግን ወይ ደግሞ never special occasion ላይ አበሻ ቀሚስ መልበሳች would you rather wear አበሻ ቀሚስ to work for 1 month my workplace yeah or never wear አበሻ ቀሚስ for special occasion imagine wearing I don't like I think እንትን መጣ አለመልበስ special that means wedding even ሳልክሽ ላይ ራሱ ማለት እኮ ነው አትለብሽ special occasion አመት ባለ ምን አንቺ አንድ ወር ሙሉ ብትለብሽውስ ምን ችግር አለው አንድ ወር ብቻ ነው ያ አንድ ወር እሺ እየለበሽ everyday ሜዳ ለብሽ ለአንድ ወር to work ባይዘው አበሻ ቀሚስ ለብሰሽ እኮ ስራ መስራት አውጣች this is a ምናምን ኮምፎርታብል አይሰማሽ yeah but in this game no አበሻ ቀሚስ አረብስ so which one ለአንድ አበሻ ቀሚስ ለብሰሽ ከቀረልኝ ስራጋ thank you no this was funny አንቺ ከከለም ተመጣጣችሁ would you rather ስቃይ ገና ራሱ ጥያቄው ራሱ ለራሱ ለቅሶ ላይ ማለት ነው ለቅሶ ላይ like የማይቆም ሳቅ ለቅሶ ስቴት የማይቆም ሳቅ ስቂ ይሻልሻል ወይስ ሰው ስምሽን ሲጠራ በቄርሳ ሲል ትፈሻለሽ ታላቶች ብዙ ስለሆኑ ስሜ ሲጠራ ፈሳለሁ ወይ ጉዳት ይከባልሽ ወይ ለቅሶ ላይ ሁሌ ስቴት ትስቂያለሽ በቃ uncontrollably በቃ የማይቆም ሳቅ ለቅሶ ቤት እጅ ሰው ሲያለቅስ ያልኩሳለች ኖ አምስት ያለ ሲስቅ ሰው በቃ እነዚህ ባች ይወራሽ ነው ምስቂው
ወይ ደግሞ ሰው ሁሉ እንሳት ሲትማሽ አራስክም ይሄ ጋይስ አስክ ለቅሶ ላይ ሄጄ እየመጡ ምን አይነት አንቺ ከባድ ነው ማርያምን ምን አስበሽ ነው ሳለች አንቺ ራሱ ጀመርሽ እኮ ራሱ ዋት አንቺ ይሄ ራሱ ጥያቄ ነው እንዴ ያቱን ነው የምትፈልጊው ቤተክርስቲያን ሄጄ ቅዳሴ ላይ ሰው ያስቀደሰ ምናምን ነገር ከዛ ስሜን ሌላ ቦታ ሲጠርፋ ብር ሳር ቅዳሴ ላይ ቤተክርስቲያን ውስጥ አንቺ ሱኑ ሌላ ቦታ ስትሄጂ ስራ ቦታ ቁጭ ብዬ እያወራሁ ፈሴን ሰዎች ወዲሆን እነን ደግሞ ላቅሶ ቦታም ከባድ ሰው ሲያለቅስ ሀዘን ላይ ነው ልሳቅ ከት ብዬ አስቅም አረናቃለው የትኛው ልምረጥ ማርያምን ስማ መስቀድስ አቲንክ በስማ ሀርድ ነው አንቺ ከባድ ነው ላቅሶ ላይ ማልቀስ መስም ደግሞ ከባድ ነው ምን አንቺ ቆይ የሌላ ሰው መጠየቅ አለብሽ ለዚህ ቡና ባንተር ላይ የሚመጣ ሰው ሁሉ ደርምሽ ጠይቃለሽ ከባድ እንደውም ያቺ ቀለል ያለው ኧረ በስመ አብ እሺ ልፍሳ because ላይ እንዴት አለቅሳለሁ because I can tell them illness ነው አሞኝ ነው በሽታ ወንጀል ነው እንጂ ለቅሶ ላይ እንዴት አለቅሳለሁ አንቺ ምን ሆነሽ ነው ከሲሜት ሲጣርቆ ፈሴን ተነስቼ ሌላ ቦታ ይላሉ እንዴ ነው how could you run በዚህ ስፒድ ላይ ምትሮች በቃ ችግር የለም በሽታ ነው ላቸዋለሁ መሳቁ ትንሽ ይከብዳል would you rather ይሄ ላስቱ ነው ማለት ነው እንስሳዎችን የማናገር ስጦታ ቢኖርሽ ይሻልሻል ወይስ የሰውን አይምሮ ለማንበብ በቃ እንደዚህ ቁጭ ብዬ እኔ አይምሮስ ምን እንደማስብ ኤቭሪቲንግ ታውቂዋለሽ ወይ እንስሳ ሁሉንም እንስሳ የማውራት ችሎታ አለሽ የማናገር የአይምሮ የሁሉንም ሰው አይምሮ ታነቢያለሽ because መጥፎ ነገር የምታስቢ ከሆነ ለምሳሌ ይሄን ሰው እንደዚህ አድርጌ ምናምን የምታስቢ ከሆነ I can stop you I like የለሽም ሌላ ጥያቄ እስቲ አሁን አስበሽ ምን እያሰብኩ ነው አሁን እኔ ብራባለ ትከለዳለች እና ጋይስ አሁን ደግሞ የምጠይቃት ምን ደግሞ ልጠይቅኝ አሁን ደግሞ ስለ ትራቨሊንግ ፌቨራይት ቶፒክ ባይዘው ስለ ትራቨሊንግ እና ባይዘው ዩቲዩብ ቻናል አላት ትራቨል ኮንቴንቷን ታሳያችኋለች ማለት ነው ዓለምን ነው የምታስጎበኛችሁ ከቤታችሁ comfort of your own home ሆናችሁ ማለት ነው እና like traveling ለምንድን ነው የምትወጪው መቼ የጀመርኩት አቲንክ የዛሬ ስንት ዓመት ነው ጓደኛዬ ነች በጣም ትራቨል ታደርጋለች እና ቤስት ፍሬንድ ነች በዛ አጋጣሚ ትራቨል ማለት ትወዳለች በጣም እና ከዛ ኢትዮጵያ ባይ ዘ ዌይ እኔ ሁሌ ኢትዮጵያ ነው የምሄደው ሄጄ አላውቅም 3 ወር ሄጄ ኢትዮጵያ እቀምጣለሁ 3 ወር ከ3 ወር ደግሞ አላልፍም ሁሌ 3 ወር ነው እየሄድኩ የምቀምጠው እና ከዛ የሆነ ሰዓት ላይ አቲንክ ያንቺ ግራጁዌሽን ነው 2022 መሰለኝ በዛ ሰዓት ነው እንደውም ትራቨል የጀመርኩት 2022 ላይ ጓደኛዬ ትራቨል እንትን ሄዳለሁ አለች ላይክ ፓሪስ መሄድ ፈልጋለሁ አለች ከዛ በኋላ ለምን አብረን አንሄድም አልኳት ካረግን ነገርኳት እሄዳለሁ ምናምን ኦልሬዲ ጨርሰን ስለሆነ ፓሪስ ሄድ ነው መጀመሪያ ማለት ነው ሶ ፓሪስ ሄድኩኝ ከዛ ከፓሪስ መጣን ከዛ እያልን ሄድኩ ፈርስት ፓሪስ ነበር ፓሪስ ክሬዚ ላይክ አና እንደዛ አልጠበቅኩም ነበር ፓሪስ ላይክ በጣም አሪፍ እኔ ብዙ ፎቅ ነገር አይመቸኝ ኔቸር ነው የሚመቸኝ ላይክ የተፈጥሮ ነገር ይመቸኛል እና አልወደድኩትም ብዙ ግን በኖቬምበር ነበር ሄድኩት ኖቬምበር ላይ ደግሞ ብርድ ነው ደግሞ ልደቴ ነበረ ልደቴን በ30 እዛ ነው ያከበርኩት ኖቬምበር 30 ማለት ነው ጓደኛዬ ጥሩ ነችና እንትን ላይ ቦት ጀልባ ማለት ነው ጀልባ ላይ ነበር ትኬት ቆርጣ ምናምን እዛ ላይ ትንሽ ሄድን ፓሪስን አየናት ብዙም አልወደድኩትም ፓሪስን ቢሆንስ እንደጠበቅኩት አይደለም ፎቶ ምናምን ተነሳ ኤፈርት ታወር ነው የሚባለው እዛ ሄድን ላይ ወጣ በስማ እኔ በጣም ነው የምፈራው ምን በጣም ነው የምፈራው ጋይስ እና ወጥቼ እንደዚህ ላይ እንደዚህ ከዛ እየተቀጠቀጥኩ እንደዚህ ያስኩ ነው ወደ ላይ የመጨረሻው ላይ ከፍ ያለው ወጥቼ ያየሁት እንደውም ዙሚን ራሱን ላይ ገብተን በጣም ኤቭሪቲንግ ነው ያየሁት እና ያስፈራ ነበር በጣም ይበርድ ነበር ደግሞ ሃይ አንደኛ ብርድ ነው ዩሮፕ ነው ዩሮፕ ስለሆነ ይበርዳል በዛ ሰዓት ኖቬምበር ላይ በጣም ኮልድ ነው እና ከዛ እዛ ሄድን ብዙም አልወደድኳትም ፓሪስን ከዛ ተመለስን ከዛ በኋላ
ማን ያቆመ ሆሊዴይ ሜድ ማን ያቆመ እየዋሸን አንድ ላይ ስራ ላይ ነን አብረን ስራ ላይ አንድ ላይ ስለሆነ የምንሰራው አይፈቀድልንም ኤቭሪ ታይም ላይክ አሁን እኔ ለምሳሌ አንድ ሳምንት ከሄድኩኝ እሷ እንደዛ እየጠበቀች ነው ሰው ኢታሊ ሄድን ከዛ ደግሞ ያን አገሯን ወሰደችኝ ማይ ፌቨሪት የአገሯ that's what I was going to ask ከሄድሽበታል my god my favorite ሮሜኒያ ነው በጣም ላይክ አብዛኛው ላይክ አሁን ለምሳሌ እኔ ጓደኛዬ ባትሆን ላይክ ሮሜኒያ እንሂድ ብትል አልሄድም ላይክ አሁን ቢ ላይክ ለምን ምን እሰራለሁ እዛ ምናምን ነገር እችላለሁ ግን በጣም የምታምር ኔቸር ላይክ ኤቭሪቲንግ በጣም ግሪን የሆነች ሀገር ነች እና የሄድነው ደግሞ ገጠር ውስጥ ነው እና በጣም ነው የሚያምረው ላይክ ኤቭሪቲንግ እንደ ሀገር ቤት ተመሳሳይ እንትን አላቸው ላይክ ጓሮ ውስጥ ቲማቲም ቃሪያ ምንድነው በቆሎ በቃ በስማም ደስ የሚል አኗኗራቸው ላይክ የድሮ እንትናላ መተኮሻ እንደዛ አይነት ነው በቃ ኤቭሪቲንግ ኢዝ ላይክ የሆነ እንትናቸው ከኢትዮጵያ ጋር የሚያመሳስል በዓል አላቸው እና በጣም ነው የሚያምረው ቪዲዮ ሰርቻለሁ ቲክቶክ ላይ አይተሽ ከሆነ ብዙ ሰው እንደውም ወዶታል ወይኔ ሲያምር ምናምን ከዛ እንደውም እዛ ሲሄድ ሽሮ እንጀራ ልጅ ከዛ ከጋርደናቸው እየዞርኩኝ ሽንኩርት ምናምን ቲማቲም የመሳሰሉትን ወስጄ ሰራውላቸው ምግብ የኢትዮጵያ ምግብ እዛ ያሉትን ቤተሰቦቿን ትንሽ መገብኩኝ ወደዱት ምናምን ነገር እና የማ ፌቨሪት I think your least favorite Paris I think so yeah ግሪስ ራሱ ሄደን አሁን ላይክ የሚታዩ ቲክቶክ ላይ ሰርች ያለውና እዛ ሄደን ብዙ ቦት ኤክስፕሎር ቸርች ደግሞ በግሪስ ደግሞ በጣም ኦርቶዶክስ ይመዛል እና ይሄው ደግሞ እዛ ሰዓት ፋሲካ ነበር ወይኔ ሜል ላይ ነበረ በጣም ከዛ ጓደኛዬ ፕሊዝ እንሂድ አልኳት she was like okay we go አለች ለሊት ላይ ማለት ሚድናይት ነው የሚጀምረው like obviously የሚፈታው ለሊት ስለሆነ የሚከበረው ከዛ ለሊት ላይ አለ ፕሮግራም ከፈለጋችሁ ምናምን I was like so excited I'm going to go see back now ብዬ እሷም ነገርናት ከዛ ለቤት ገባን ዞረን ሲደክመን ገባን ከዛ ታጠብ ሻወር ምናምን በላን ከዛ በኋላ ሰዓት እስከሚደርስ እየጠበቅ ኃይለኛ ዝናብ ጣለ ኃይለኛ so basically ዝናብ ራሱ ጠሎ እኔ አሁን ትቆ ግን ደግሞ ፈራው ለብቻ ይሄድ ኢማጂን ሚድናይት ላይ ለዛው ለብቻ አልሄድም ለማንኳት ፕሊዝ ኧረ ለምሻንዴ ዝናብ ማይተሻል አንደኛ ዝናብ አም ላይክ ደግሞ እሷም ላይክ አመመኝ ምናምን ነገር አለች ነው በጣም ተናድልኩኝ I want to go ከዛ ምን ማድረግ አልችልም በቃ ቃለው ማለት ነው ከዛ አቤት ሮኬት ጾማቸውን እየፈቱ ከዛ አሁን አንቺ ታውቃለች እንዲህ ፋየርወርክ ምናምን ሲኖር ፈራለሁ ሸሻለሁ ምናምን ነገር ፈራለሁ እንዲህ ስትል አሁን ላይ ሶ አሁን አንቺ ሄዳለሁ ልትይነት እንደዚህ ቆመሽ ልታይ ነበር ይላል አለች ያ but I just want to see explore ለማየት ኤክስፒሪየንስ ምናምን like okay YouTube's ለምንድን ነው የጀመርሽው እንዴት ጀመርሽው እንዴት እየሄደ ነው like የሚከብድ ነገር ይሰራ ወይ ምን ይከብዳል አንቺ ገና የቢጊነር ነኝ እንትን ያለች ያስተምረች because እኔ በጣም እንትን አለኝ ለእንትን ምናምን ብዬ አይደለም አሁን ሰው አየዋላየው ሳይሆን like ደስ ይለኛል vlog ማለት like vloggers በጣም ነው travel content ዲዮር የምትባላለች ዲዮር she like አሜሪካ ነው የምትኖረው አበሻ ድሮም ነበር ማለት ነብዩ ነው ነቢል በጣም ነበር ማየው ራሱ ላይ ከጓደኞቹ ጋር ምናምን ትራቭል አልነበረም የሚያደርገው just random vlog ከኢትዮጵያ አንትኖች ከኢትዮጵያ vloggerዎች እሱን አያው ነበር because ደስ ይላሉ በተለይ ከጓደኞቹ ጋር ምናምን የሚሰራው ነበር ከመቀመጥ መክሊት እነሱ ቢሰሩ ደስ እና ተበታተኑ ማወቅ እንፈልጋለን በዚህ አጋጣሚ ለምን እንደተበታተናችሁ I used to say like በቃ ታያለች ዩቲዩበሮች እና የዩቲዩብ የመክፈት ኢንትረስት ነበራት ግን she needed the push I know nobody አሁን ድምፁን የሚወድ ሰው እኮ የለም አሁን እኔ ራሱ ይሄንን ኤዲት ሳደርገው አይደለም like be like no እኮ ድምፅ የራሱን ድምፅ የሚወድ ሰው አለ እንዴ አሁን imagine እኔ ቁጭ ብያለሁ ቪዲዮ እኔ ራሱ ኤዲት ለማድረግ ጆሮሽን ተክተሽ በግምት ከብዳል የራስን ድምፅ ግን I told her like just do it ደግሞ travel content ደስ ይላል because
like ያላየነው ነገር ያላየነው ሀገር ምናምን ኮረ ደግሞ especially travel content is good እዛ ሀገር ለመሄድ ካሰብ አሁን ለምሳሌ ሀገር ከመሄዴ በፊት every time YouTube አያለው ወይ TikTok አያለው TikTok አያለው ምን ሰሩ ምን like YouTube obviously because it's longer እንጂ like የሰው more than እዛ አሁን ለምሳሌ ፔጅ ላይ ገብታችሁ የሚጽፉት ሪቪው ምናምን ሳይሆን ሰው ሄዶ እዛ ኤክስፒሪየንስ አድርጎት የሚያወራው ሪቪው ነው ሞር I think እኔ ደግሞ ሞር ላይክ እንደዛ መስራት አለብኝ ብዬ አስባለሁ because አሁን ላይ ምንድነው ማድረገው እኔ just ቪዲዮ ቀርጻለሁ እኔ አልክት ቪዲዮ ቀርጻለሁ ከዛ በኋላ ነው ቮይስ ኦቨር ማድረገው so I need to improve ማድረግ አለብኝ ድምጼን ከትቼ ሞር ማሳየት አለብኝ አቶታ ማይክ ግዢ አልኳት ማይክ ገዛች እሺ ሰደ እንደዚህ ይዤ እንዲኖ ፐብሊክ ላይ እንትምለው I'm not gonna lie. Even me, I wouldn't. Good for your personality, you could do it. Yeah, I know. For your ዛሬ 5 ዓመት እኔ ራሴን የማየው የራሴን የሆነ ነገር እንዲኖረኝ ማድረግ እና ፊውቸር ደግሞ መመስረት የመሳሰሉት ትዳር ልጅ መውለድ እግዚአብሔር ያሳካል እግዚአብሔር ያሰብሽውን ይመጣባለው እግዚአብሔር ይፈጽማል አንቺ ስንቱን አስተምራት ይችላል ልጅ ጋይስ እና ያ ፊውቸር ነው በቃ ፊውቸር ቤተሰብ መመስረት እንደነገርኩሽ እንደዚህ አይነት ነገሮች ነው guys አሁን የሷን vlog እናደርግላችኋለን የትራቭሉን አንድ እንሄዳለን በቀን keep waiting subscribe አድርጋችሁ ጠብቁን እዛ ሀገር ላይ ሆነን ደግሞ አንድ ፖድካስት እንሰራላችኋለን እና thank you for the invite guys ስለመጣሽ እናመሰግናለን invite process actually she oh my god this girl you actually ማለት ካሰበችው ነገር like she it's not simple for her she have to make a big so she goes to me I send you the invitation I'm like what you mean invitation so invitation እንትን አዘጋጅታለች እንደዚህ አድርጎ ስማችን ፎቶ ምናምን ለጥፋ ማለት ነው like invitation ራሱ ልካልኝ ነው ዝም ብሎ እንዳይመስላችሁ ይሄ ሁሉ ዝም ብሎ እንዳይመስላችሁ she took a time and now I am very proud of you I hope እግዚአብሔር ያሰብሽውን ሁሉ እንዲያስ Amen. By the way, when I first started, ጸበል ተረጭቶበት I swear. ጸበል ምን የሚካኤል ጸበል ያልተረጨበት ዩኒቨርሲቲ ራስ ገባ ግን ሚካኤል ጸበል ነው የሚተረጨው አሁንም ሚካኤል ጸበል ደብር ሚካኤል ነበር እኔ ተባልኩበትና የሚካኤል ጸበል ረጭታ ነው ከፍለ ስትመረቅ ራሷ ካባው ለብስ ሚካኤል ሄጄ ተሳልም ሲሳካልሽ የትልት የሚካኤል ጸበል ተረጭቶበታል ይሄ ቤት ስለዚህ ጥሩ ስራ ነው የሚሰራበት እና thank you guys thank you for the invite ተመልሳ ትመጣለች ኦኬ like ኮደዳችሁኝ ደግሞ I will be back she'll be back any day እና እናመሰግናለን የዚህ ኤፒሶድ ይሄንን ይመስል ነበር እስከ next episode bye